ሰላም ሰላም ሄኖክ ኤሌክትሮኒክሶች ነን። እንዴት ናችሁ? ዛሬ ደግሞ እንግዲህ እቺ የዲሽ ሪሲቨር ሳተላይት ሪሲቨር መጣልናለች። ስንሰካት አትበራም፣ ግን ቮልቴጅ እንደምትቀበል ያስታውቃል። ጭው የማለት ነገር ድምፅ አላት። እስቲ ምን እንደሆነ እንያት። ያው እንደበራች ነው። ኦንላይን ነች። ዋናው እንግዲህ እንደምትመለከቱት ይህን ይመስላል ስንከፍተት። አሁን እንደምናደርገው እዛ ጋር እስቲ እንሰካና መጀመሪያ ቪዥዋል ማለትም በአይን ቼክ እናደርጋለን ማለት ነው። የሰካነውን እንንቃለን። እሺ እንዲህ ስናደርግ እንዲሁ ከርቀትም የሚለይ ምናልባት ለእናንተ ከታወቃችሁ እስቲ ህይወት ይሄን ካፓሲተር እና ይሄኛውን አስተያዩት። ይሄኛው እብጠት አለው፣ እነኚህ ኖርማል ናቸው። ይሄኛው እብጠት አላቸው። ብዙ ጊዜ ፓወር ሰፕላይ ላይ እንደዚህ አይነት ኬዝ ነው ያለው። ሲበላሹም ሪሲቨር ላይ ብዛት ጸጥ የሚሉ ከሆነ 1000 በ10 47 በ16 ምናምን የሚባሉ ካፓሲተሮች ብዙ ጊዜ እንትን ይላሉ፣ ይቃጠላሉ። እንደዚህ እነሱ ሾርት ሲሆን ነው ሙሉ ሪሲቨሩ ማይበራው። እስቲ አሁን ይሄንን ቀይረን ቼክ እናደርገዋለን። ምንም በመልቲሜትር መለካት አይጠበቅብንም፣ ምክንያቱም እዚህ ጋር ያለውን ነገር እያየነው ስለሆነ ይሄን አይተን ከዛን እዚህ ጋር ይሄን ነቅለን እዚህ ጋር በመልቲሜትር ቮልቴጅ በትክክል እየመጣ እንደሆነ ቼክ አድርገን መልሰን ስንሰካው ይበራልናል ማለት ነው። ይሄን ካፓሲተር እንቀይርለታለን ማለት ነው። እንግዲህ አሁን እንደዚህ ገጥመናታል። አሁን የምናደርገው ቮልቴጅ ነው ቼክ የምናደርገው። ኬብሉን ኤሲ ኬብሉን መልሰን እንሰካና ከዛ ቮልቴጅ ቼክ እናደርጋለን ማለት ነው። እሺ ኤሲ ኬብሉን እንሰጠዋለን። እንግዲህ እንደምትመለከቱት እዚህ ጋር 5 ቮልት ግራውንድ 20 ቮልት እና 5 ቮልት ያወጣል። እነሱ ነው ቼክ እናደርጋቸው በመልቲሜትራችን። ግራውንድ ላይ እናደርግና 5 ቮልት ሰጠን 18 ቮልት አለ። 14 15 ነው። 18 ደግሞ 20 ቮልት ነው። ኖርማል ነው እሱ። ስለዚህ ፓወር ሰፕላያችን ሰርቷል ማለት ነው። አሁን የምናደርገው ሜን ቦርድ ላይ ሰክተን ነው ቼክ የምናደርገው። ይሄው እንደዚህ ከገጠምና በኋላ ይሄንን እንግዲህ ኬብላችን የፓወር ሰፕላይ ኬብል ሜን ቦርድ መቀበያ ላይ እዛ ላይ እንደዚህ እንሰካትና ኤሲያችንን እንሰካለን። ኤሲያችን እንደዚህ ከሰካን በኋላ እናበራታለን። ያው መታለች ማለት ነው። ስክሪኗ ቆሻሻ ስላለ ነው ድምቀት ማትታየው። ያው እንደዚህ ከፍታለች ማለት ነው። ያው በስነ ስርዓት እየሰራች ነው። ኦኬ እንደዚህ ማለት ይሄ ደግሞ እቺ እንትን የሶፍትዌር ችግር ነው። ብዙ ጊዜ እንደዚህ ሲሆን ሶፍትዌር እየጠየቁ ነው ማለት ነው። ሶፍትዌር ደግሞ በፍላሽ አፕዴት ማድረግ ነው። ሌላው ችግር የለም። እንግዲህ በአጠቃላይ ይሄን ይመስላል ማለት ነው። እንግዲህ ዲኮደራችን አልቃለች። እንግዲህ አዳማ ዙሪያ ያላችሁ ቤት ለቤት የጥገና አገልግሎት እንሰጣለን። መደወል ትችላላችሁ። እዚህ ቪዲዮ ላይ በማስቀምጥላችሁ ስልክ ቁጥርና ባዮ ላይ ማስቀምጥላችኋለሁ። ቴንክ ዩ ሄኖክ ኤሌክትሮኒክሶች ነን።